አንተ ልትከበር የምትችለው ተገዳዳሪ ሆነ ስትገኝ ብቻ ነው። ማንም ሰው አቅም ሊኖረው ይችላል። ነገር ግን ያንተ አቅም ከሌሎቹ የተሻለ ማድረግ ስትችል ብቻ ያኔ ትከበራለህ ወይም ደግሞ ተገዳዳሪ ትሆናለህ። ታዲያ የነዚህ የሁለቱ ጉዳይ ቻይና ዛሬ የበላይነትን እያስመሰከረችበትን እና ብዙ ማህበራዊ ሚዲያ ላይ እየተቀባበለ ያለን ነገር ወደ እናንተ ይዤው መጥቻለሁ። ቻይና ምን ያህል ጠንካራ ሀገርና በዓለም ተገዳዳሪ መሆኗን የሚያሳይ መረጃ ነው። እስከ መጨረሻው ድረስ አዳምጡ። ለይፋዊ ጉብኝት በቻይና የሚገኙት የአሜሪካው ፕሬዝዳንት ትራምፕ ለቻይናው ፕሬዝዳንት ዢ እንዲህ ይሉታል። እኔ ያንተ ወዳጅ መሆኔ ለኔ ትልቅ ክብር ነው። አንተን መጎብኘት መምጣቴም ለኔ ትልቅ ክብር ነው። ካንተ ጋር መሆኔ ለኔ ትልቅ ክብር ነው። ሰዎች ምንም ሊያወሩ ይችላሉ፣ ግን ያንተ ጓደኛ መሆኔ ለኔ ትልቅ ክብር ነው። የአሜሪካና የቻይና ወዳጅነት ከዚህ በፊት ታይቶ በማይታወቅ ሁኔታ ያማረ ይሆናል። በጣም አመሰግናለሁ ሲሉም ተደምጧል። ትራምፕ ንግግር ለአሜሪካ ክብር ወይንስ ውርደት? የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ።